ጤና ይስጥልኝ እንደምን ናችሁ? እንግዲህ በገባሁት ቃል መሰረት ሊደርሺፕ ፖለቲካ እና ገቨርንመንት ስቴት ገቨርንመንት እና ፖለቲካ ምን ይመስላሉ፣ እንዴት ይገናኛሉ የሚለውን ነገር ለማለት ፈልጌ ነው የመጣሁት እና እንግዲህ በሀገራችን ኢትዮጵያ እነዚህ ሶስቱ ነገሮች የተቀላቀሉብንና አንደኛውን በአንደኛው አሳክተን ውስጥ አስገብተን የምናይና በአንደኛው ምክንያት ሁሉንም ነገር በአንድ ላይ የምንፈርጅበት አይነት ነገር የተፈጠረ ነገሮች የተቀላቀሉብን ይመስለኛል እና ከዛ አንፃር እስኪ አንዳንድ ነገር ለማለት ፈልጌ ነው። እንግዲህ የፖለቲካል ሳይንስ እና የማህበራዊ ሳይንስ ምሁራኖች እንደሚግባቡበት እንግዲህ በጣም ብዙ አይነት እንትን አለ ዲፊኒሽን አለ። በቀላሉ ግን ስቴት ማለት ወይንም ሀገር የምንለው ማለት ነው። ስቴት ኢዝ a permanent sovereign entity within a defined territory, population, government and sovereignty ይላል። እንግዲህ ይህ ማለት ምን ማለት ነው? ሀገር ማለት ለረጅም ወይንም ቋሚ የሆነች ሉዓላዊነት ያላት ኦቶኖመስ የሆነች የተወሰነ የታወቀ ድንበር ያላት ህዝብ በውስጧ የሚኖሩ ህዝብ ያላት ያንን ህዝብ የሚመራ መንግስት ያላት ብሎም ደግሞ ሉዓላዊት የሆነች ሉዓላዊነት ያላት ሉዓላዊት የሆነች ሀገር ትባላለች ማለት ነው። እንግዲህ ሀገር የሚለው ዲፊኒሽን ይሄ ነው። እንግዲህ በዚህ ውስጥ በሀገር ውስጥ ማን አለ? አንደኛ ሰቨርኒቲ ኬዝ አለ። ሉዓላዊነት የማይገሰስ ማንም የማይነካው ሊደፍረው የማይችል ሰቨርኒቲ ሉዓላዊነት የሚባል ነገር አለ። ከዛ በዘለለ ደግሞ ድንበር የታወቀ የሚታወቅ የተከለለ ድንበር የሚባል ነገር አለ። እዛ ውስጥ ደግሞ ማህበረሰብ ፖፑሌሽን አለ። ይህንን ፖፑሌሽን ቢያስተዳድር የሀገሪቷን ድንበር የሚያስጠብቅ ፒስ ኤንድ ሴኩሪቲ ከዝን የሚቆጣጠር የሀገሪቷን ኢኮኖሚ የመሳሰሉትን ነገሮች የሚመራ መንግስት የሚባል አካል አለ። እንግዲህ አሁን እዚህ ውስጥ እንግዲህ ገቨርንመንት እና ስቴት በሀገራችን ኢትዮጵያ በአንድ ዲፋይን እየተደረገ ነው እና ለዚህም በቅርቡ የተዘፈነውን የቴዎድሮስን ዘፈን በምንመለከትበት እና የቴዎድሮስን ዘፈን ተከትሎ አንዳንድ ሰዎች በዛው ልክ ከሀገር ላይ ተስፋ መቁረጣቸውን የሚያሳዩበት መንገድ ምንድነው ያሳያል? መንግስትና ሀገርን አንድ ላይ አድርጎ የማየት ሁኔታ ወይንም መንግስትና የሀገር ዲፊኒሽን እንደተቀላቀለብን ያሳየናል እና የመልካም አስተዳደር የጉድ ገቨርናንስ ኬዝ፣ የዲሞክራሲ ኬዝ እና ሌሎች ጋፖች አሉ ማለት የኢኮኖሚ ኢንፍሌሽን ይሁን ዲፍሌሽን ኖረ ማለት ሀገር የለችም ማለት አይደለም እና የሀገር ጋፕ ነው ማለት አንችልም። እና የሀገር በቃ ከሀገር ላይ ተስፋ ቆርጠን ሀገሬ ለእኔ አልጠቀመችኝም ሀገሬ ምናምን ብለን ዲፋይን የምናደርገው ነገር አይደለም። እንግዲህ ገቨርንመንት የምንለው እንግዲህ በራሱ አንዱ ኤሌመንት ነው፣ የስቴት ኤሌመንት። ኢት ኢዝ ዋን ኤሌመንት። ፖፑሌሽን ኢዝ ዋን ኤሌመንት ኦፍ ዘ ስቴት። ገቨርንመንት ኦልሶ ዋን ኤሌመንት ኦፍ ዘ ስቴት። ቴሪቶሪ ኢዝ ዋን ኤሌመንት ኦፍ ዘ ስቴት። sovereignty is one element of the state. if one country እነዚህን ነገሮች ካላት ሀገር ትሆናለች። ስቴት ሀገር ትሆናለች፣ ስቴት ገቨርንመንት ትሆናለች። ስለዚህ ገቨርንመንት ኢዝ
ቴምፖራሪ ሀገርን ምን አላት? ፐርማነንት sovereign entity within a defined territory, population, government, and sovereignty ብለናል። What about government? Government is one element of the state and it is temporary, concrete agency or machinery that acts on behalf of the state እንጂ ኤጀንት ነው። እኛን ሊያስተዳድር ውክልና ወስዶ በቃል ኪዳናችን መሰረት የእኛን ቅቡልነት አግኝተው የህግ ማዕቀፍ ሌጊቲማሲ አግኝተው በምርጫ ማለት ነው አግኝተው ሀገርን ለመምራት የእኛ ኤጀንሲ ለመሆን በውጭ ሀገር የእኛ ድምፅ ለመሆን በሀገር ውስጥ የእኛን ዳር ድንበር አስከብሮ በሌሎች ዘንድ እንድንታወቅ፣ እንድንከበር፣ እንድንፈራ ማግኘት የሚገባንን ጥቅም እንድናገኝ እንደ ሀገር ተከብረን ተፈርተን እንድንኖር ፒስ ኤንድ ሴኩሪቲ እንዲኖር ኢኮኖሚክ ስቴቢሊቲ፣ ፖለቲካል ስቴቢሊቲ፣ ሶሻል ስቴቢሊቲ እንዲኖር የሚያደርግ ኤጀንት ነው የኛ ወኪል። it is our agent, okay? And it is temporary, not permanent. መንግስት ይመጣል፣ ይሻራል፣ ይሄዳል፣ ሌላ ይተካል። ሀገር ግን ትቀጥላለች። በየትኛው ሀገር ላይ? ባለችው ሀገር ላይ ማለት ነው። በባህሪያቸውም የስቴት ባህሪ አንደኛ አብስትራክት ነች። ሀገር ስንላት የምትታይ፣ የምትጨበጥ፣ የምትዳሰስ አይደለችም። ነገር ግን እኛን እቅፍ ድግፍ አድርጋ በውስጣ ታኖረናለች። ኤንድ ፐርማነንት the state is permanent ነች። አንደኛ አብስትራክት ነች። ዝም ብላ የምትቀያየር አይደለችም። የራሷን ፓወር የራሷን በኤጀንቱ በኩል የራሷን ፓወር የራሷን ኢኮኖሚክ ፓወር እንትን ብላ ሀገርን የምታስቀጥል ህዝቦቿን የምታስተዳድር ነች እና ይሄን ይመስላል። እንግዲህ ፖለቲካል ሳይንስ በዚህ አይነት መልኩ ነው እንግዲህ መንግስትንና ህዝብን ሀገርን ዲፋይን የሚያደርገውና ሀገርና ህዝብና መንግስት የተሳሰሩ ናቸው። ሁሉም የሀገር ኤሌመንት ናቸው። ከዛ ባሻገር ሀገር ቋሚ ነች። መንግስት ተለወጠ ማለት፣ መንግስት ደከመ ማለት፣ መንግስት ጠነከረ ማለት የሀገር ገጽታን ይገነባል እንጂ ሀገርን ወደቀች፣ ሀገር ላይ ተስፋ የሚያስቆርጥ ሀገር እንደከዳችን፣ ሀገር እንደሆነ ነገር አድርጎ ዲፋይን ማድረግ ትንሽ ጤንነት አይደለም እና እንግዲህ government is one of the element of the state. It is the one which ቅድም እንዳልኳችሁ ማለት ነው እና ህግን የሚያስከብር ህግን ኢንፎርስ የሚያደርግ ሀገርን የሚመራ ህግን የጣሰውን የሚቀጣ የሚያስተካክል የመንግስት ነው። እንግዲህ ከዛ በዘለለ አሁን እንግዲህ ሀገሮችን በተለያየ መንገድ ብዙ ምሁራኖች ዲፋይን ያደርጋሉ። እንግዲህ ሀገር እንደየምሁራኖቹ የተለያየ ዲፊኒሽን አላት። አንዳንዶቹ the state has authority inherent in itself where it is the government has no inherent power. see ሀገር በራሷ ኦቶራይዝድ ነች። ሀገርነትን ሉዓላዊነቷ እስከተጠበቀ ድረስ እስካልተወረረች ድረስ እስካልተዋጠች ድረስ ኦቶራይዝድ ነች። ምንም እንትን የምትለው ነገር የለም፣ የምትነጠቀው ምን የምትለው ነገር የለም። ነገር ግን ገቨርንመንት ግን የወረሰው ሳይሆን ጊዜያዊ ነውና the government gets its structure and authority and power from the constitution within the state. ሀገሪቷ ባወጣችው ህገ መንግስት ሀገሪቷ ባወጣችው ቃል ኪዳን መሰረት መንግስት
ምንን ያደርጋል? ስልጣንን ከሷ ይጎናጸፋል። በተፈጥሮ ሳይሆን ከሷ የሚጎናጸፈው ነው። ከሷ ሀገር የምትሰጠው ነው። ኃላፊነትን የምትሰጠው ሀገር ነች። ስልጣንን የምትሰጠው ሀገር ነች። ፓወርን የምትሰጠው ሀገር ነች ማለት ነው። The state are larger entities that includes all the citizens. አያችሁ? The government is relatively a smaller unit that includes only those who are employed to perform its function. መንግስት ማለት እጅግ በጣም ውስን የተገደበ በሰራተኞቹ በተቀጠሩ ሰራተኞች የመንግስታዊ ስራዎችን የሚያሰራ ውስን ቡድን ውስን ትንሹ ቡድን ሲሆን ሀገር ግን እጅግ በጣም ሰፊ ነች። በውስጧ ነጋዴ አለ፣ በውስጧ ዶክተር አለ፣ በውስጧ ላብ አደር አለ፣ በውስጧ በተለያየ ቢዝነስ አይነት የተሰማሩ በተለያየ ማህበራዊ ጉዳይ የተሰማሩ በተለያየ የንግድ ዓለም የተሰማሩ ብዙ አይነት አካላቶች አሉ። ነገር ግን መንግስት ማለት ውስን በውስን የተማከለ በራሱ ውስጥ ሰራተኛ በቀጠረው ሰራተኛ ጉዳዩን የህዝብን አገልግሎት የሀገርን ጉዳይ የሚያስፈጽሙ ጥቂት ቡድኖች ናቸው እና ስለዚህ ሀገርና መንግስት እጅግ በጣም የተለያዩ ናቸው። therefore human being are all citizens። አያችሁ? ህዝብ ማለት እንግዲህ ሀገር ሁሉንም ሲቲዝንስ እብዱንም፣ ጤነኛውንም፣ ታማሚውንም፣ ሐኪሙንም፣ ዶክተሩንም፣ ተማሪውንም፣ አስተማሪውንም፣ አናጢውንም፣ ግንበኛውንም፣ ሁሉንም ሲቪል ኢንጂነሩንም ሁሉንም ያቀፈች በየዘርፉ ያቀፈች ሁሉንም ሲቲዝን በውስጡ ያቀፈች። መንግስት ግን ጥቂት ሰዎች፣ ጥቂት ቡድኖች፣ ጥቂት መንግስታዊ ኃላፊነትን የተቀበሉ ወይም የተቀጠሩ አካላቶች ኤክሰርሳይዝ የሚያደርጉት የስራ ዘርፍ ነው ማለት ነው። እንግዲህ እንዲህ ካልን ስቴት ቅድም እንዳለው ኢትስ አብስትራክት ነው። መንግስት የምንለው ግን ኮንክሪት ነው። የሚታይ የሚጨበጥ የሚዳሰስ የምንጠራው የምንወቅሰው አስተካከል የምንለው ናውረድ የምንለው እና ተቀመጥ የምንለው ዴይሊ የሄድን አገልግሎት የምንቀበለው አገልግሎት የሚሰጠን ይሄ ነው። ሀገር ግን አብስትራክት ነች ብለናል። እንዲህ ካልን እንግዲህ እጅግ በጣም ሰፊ ነው። ጠቅላላ ፖለቲካ የምንለው ደግሞ ምንድነው? በጣም እዚህ ጋር ካራክተሩ ወደ 9 አይነት የመንግስትና የሀገር ልዩነትን የሚያሳይ ነጥቦች አሉና ይሄን ያክል ካልን በቂ ነው። ፖለቲካ ደግሞ ምን ማለት ነው? Politics is referred to the activities, action, and policies used to gain and exercise power within a country, organization, or society. It involves decision-making, governments, and the distribution of resources, influencing እንግዲህ ዝርዝሩ እጅግ በጣም ሰፊ ነው። መንግስት ማለት ወይም ፖለቲካ ማለት ስልጣንን ለመያዝ ፓወር ለማግኘት ወደፊት ለመውጣት የሚሰባሰቡ ወይንም የሚደረግ በቡድኖች በግለሰቦች የሚደረግ ኤክሰርሳይዝ ሲሆን ያ አካል ምን ሁሉ ያካትታል? አንደኛ ድርጅቶችን፣ ማህበረሰቦችን፣ የውሳኔ አሰጣጦችን፣ ማስተዳደርን፣ የሪሶርስ ዲስትሪቢሽን እንደገናም ደግሞ የሰው ልጆችን ኢንፍሉዌንስ ማድረግን፣ በህግ የመምራትን፣ ጤናማ የሆነ የማህበረሰብ አገልግሎትን ማስተዳደርን እነዚህን ሁሉ ያካትታል። ሲወዳደርም በዚህ ረገድ ይህንን እመስላለሁ። ህዝብን ከማስተዳደር አንጻር፣ ህግን ከማስከበር አንጻር፣ ኢኮኖሚ ሪሶርስን ዲስትሪቢዩት በአግባቡ ፌር ሪሶርስ ዲስትሪቢዩሽን እንዲኖር ከማድረግ አንጻር
ምን አደርጋለሁ? ይሄን አደርጋለሁ የሚል አጀንዳ ሜቶድ ነገሮችን የሚያደርግበት ሜቶድ ይዞ ይቀርባል። በዛ መሰረት ነው ተወዳድሮ አጀንዳውን ሽጦ ሀገርን የሚመራው። እንግዲህ ይሄ ነው። ታዲያ ፖለቲክስ ይሄ ነው ካልን፣ ገቨርንመንት ይሄ ነው ካልን፣ ስቴት ይሄ ነው ካልን፣ እኛ ሀገርን እንዴት ነው ዲፋይን የምናደርገው? አያችሁ፣ እንዴት ነው ሀገርን ዲፋይን የምናደርገው? ሀገር ሞተች ብለን ስናለቅስ፣ ሙሾ ስናወርድ፣ ወይንም ደግሞ ከሙሾ አውራጆች ጋር ስናጨበጭብ እንዴት ነው? ሀገር ከሞተች ታዲያ ስለማን ነው የምናዝነው? ምን ጠፋ ብለን ነው የምናዝነው? ኦልሬዲ ሞታለች እኮ። ምን ጎደለ ብለን ነው የምናዝነው? ሙሾ የምናወርደው ምን ጎደለ ብለን ነው? ጉልታችን እኮ የምናወራው ሀገር ስላለች ነው። ሀገር ሞተች የምንባለው ሉዓላዊነቷን በባዕድ ሀገር በባዕድ ወራሪ ተነጥቃ በእነሱ አስምሌት ስትደረግ የራሷ የሆነ ማንነት ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ማንነቷን ስታጣ ያኔ ሀገር ሞተች እንላለን። ነገር ግን ሀገር የሚያስተዳድራት መንግስት በውስጧ የሚኖሩ ማህበረሰብ መንግስታቸውን የሚተቹ አላገለገልከንም፣ አጉድለብናል እያሉ የሚተቹ ማህበረሰቦች ባሉበት ሀገር ሞተች ተብሎ አይነገርም። እንግዲህ አሁን አንዱ ነገር ምንድን ነው መሰላችሁ? የሆነ ግሩፕ የሆነ ሪሊጂየስ ኢንተረስት ሃይማኖታዊ ኢንተረስት ስላለው፣ የሆነ ደግሞ ባህላዊ ኢንተረስት ስላለው፣ የሆነ ደግሞ የሆነ ኢኮኖሚክ ኢንተረስት ስላለው፣ ያ የራሱ ኢኮኖሚክ ኢንተረስት፣ ይሄኛው ደግሞ የራሱ ሃይማኖታዊ ኢንተረስት፣ ይሄኛው ደግሞ የራሱ ፖለቲካዊ ማህበራዊ ኢንተረስት እርሱ በሚፈልገው አብዛኛው በሚፈልገው አይደለም መመራት ያለብን፣ ግን አብዛኛው በሚፈልገው ነው። ስለ አብዛኛው ግለሰብ ይጎዳል፣ ስለ አብዛኛው ጥቂቶች ይጎዳል። ይሄ የታወቀ። ምክንያቱም ማሱ መጠቀም ካለበት ጥቂቶች ይጎዳል። የኮሪደር ልማትን በምንመለከትበት ጊዜ ይሄ ነው። የሀገርን ገጽታ ለመገንባት ግለሰቦች ይጎዳሉ፣ ምስኪኖች ይፈናቀላሉ፣ ድሃዎች ይፈናቀላሉ። ይሄ ነው። ይሄ የሚያስከፋው አካል ሊኖር ይችላል፣ የሚያስደስተው አካል ሊኖር ይችላል። የሀገርን ሰፊውን የሀገር ግንባታ የሀገር ገጽታ ግንባታን የሚያስብ ነገ የቱሪዝም መዳረሻ እንሆናለን ብሎ የሚያስብ ነገ የሆነ ቱሪስቶች ሀገራችንን በሚመጡበት ጊዜ በመጥፎ አይን አያዩንም፣ ያ ድሮት ድሃ ሀገር የድርቅ ሀገር ተብለን የምንጠራበት አስተሳሰብ ይቀራል ብሎ የሚያስብ አካል ይደርሳል። የሆነ አክስቴ ያጎቴ ልጄ ምናምን የተፈናቀለ ብሎ የሚያስብ ሰው ደግሞ እሷን ብቻ የሚያስብ ሰው ደግሞ ስለዚህ ዋናው ነገር ምንድን ነው? ሳንቱዙ የሚባል አንድ ምሁር የጻፈው ይሄ በእርግጥ የእሱ አስተሳሰብ በሶሺዮሎጂ የፈንክሽናሊዝም አስተሳሰብ ነው። ኦል ቲንግስ ሃቭ ዜር ፈንክሽን ኢት ኢዝ ኤ ማተር ኦፍ ዩዝ ኢን ዘ አፕሮፕሪየት ሲቹዌሽን። ኢት ኢዝ ኤ ማተር ኦፍ ዩዝ ኢን ዘ አፕሮፕሪየት ሲቹዌሽን። ይሄ ነው። አሁን እኛ ኮሪደር ጎዳን ነው አንድ ነገር የተያያዘው። ኮሪደር እኛ የምንፈልገውን እዚህ ጋር ምናምን የምፈልገውን እዛ ከሽንት ጋር አብሮ የሚኖረውን ቆጥ ላይ አብሮ የሚኖረውን መቶ ሆኖ አንድ አልጋ ላይ የሚተኛውን የቱካን መጫወቻ የሆነውን የቁንጫ መጫወቻ የሆነውን የማዳበሪያ ፍራሽ ላይ የሚተኛውን እዚህ ተንጓቶ ሽንት ቤት መሄጃ ቦታ ያሌለውን እንደዚህ ጉረኖ ለጉረኖ ውስጥ ለውስጥ የሆነ ስርቻ ውስጥ አብሮ ተሰባስቦ የሚኖረው ማህበረሰብ ለምን የተሻለ ኑሮ ይኖራል? እዛችው በቃ እንደተጎሳቆለ እንደደየ ድህነቱን ለዘር ማንዘሩ ያስተላልፍ፣ ሀገርም አትገንባ፣ የሀገር ገጽታ አይለወጥ፣ ኮስ ውስጥ ትንኑር፣ ከቆሻሻ ገንዳ ጋር እንኑር የሚሉ አስተሳሰቦ የሚሉ አካላቶች መንግስት ያደረገውን ነገር ባለመረዳት መቻል። ሳንቱዙ ይሄን ነው እንግዲህ ያለው። ሁሉም ነገር ጠቃሚ ነው። ኮሪደሩም ጠቃሚ ነው። አሁን አይመስለንም።
ኖት ኦንሊ ኮሪደር በቱሪዝም ዘንድ በጎርጎራ በወንጪ በእንጦጦ በመሳሰሉት መንግስት ያደረጋቸው የገጽታ ግንባታ ስራዎች እኔ የገጽታ ግንባታ ነው የምለው የገጽታ ግንባታ ስራዎች አሁን ልንጎዳበት እንችላለን። አሁን ላይመስለን ይችላል። ነገር ግን ትውልድ የሰለጠነ ትውልድ ያማረ ኢንቫይሮንመንት ውስጥ መኖር የሚችል ትውልድ ንቁ አእምሮ ያለው ትውልድ ነገም የተሻለ ነገር መስራት የሚያስብ ትውልድ ነገም የተሻለ ነገር መፍጠር የሚያስብ ትውልድ ፈረንጆች መጥቶ የማናፍርበት ሀገር ቱሪስቶች መጥቶ የማናፍርበት አንገት የማንደፋበት ሀገር ከመገንባት አንጻር አዎንታዊ አስተዋጽኦ አለ። ይህንን ነው ማሰብ። ይህንን ነው ማሰብ። መንግስት እንግዲህ ፕሮስፐሪቲ ፓርቲ በራሱ ኢንክሉሲቭ ሲል ምን ማለት ነው? ሃይማኖት፣ የፕሮቴስታንቱ ሃይማኖት፣ የኦርቶዶክስ ሃይማኖት፣ የሙስሊሙ ሃይማኖት፣ የካቶሊኩ ሃይማኖት ዋቄፈናው የማያምኑ አካላቶች ኦሮሞ፣ አማራው፣ ከምባታው፣ ሀዲያ፣ ወላይታው፣ ጉራጌው፣ ትግሬው፣ አፋሩ፣ ስልጤው ሁሉም ጠቃሚ ናቸው። ሁሉም ጠቃሚ ናቸው። ነገር ግን የሁሉንም ባህል ኮንሶ ጋር ያለው የተሻለውን ባህል፣ ጌዶ ጋር ያለው የተሻለውን ባህል፣ ኦሮሞ ጋር ያለው የተሻለውን የስራ ባህል፣ አማራ ጋር ያለው የተሻለ የስራ ባህል፣ የተሻለ ባህል በቃ አለ የምንለውን ያንዳንዱ ጋር አለ የምንለውን የተሻለ ባህል የጋራ ብናደርገው በጋራ የምታምር ውብ የሆነች ሁሉ ነገር ያላት ሁለንተናዊ ውበት ያላት ሁለንተናዊ እድገት ያላት ሀገር መገንባት እንችላለን። ይሄ ኮንሴፕት ነው መምጣት ያለበት እና ኢንክሉሲቭነስ ይሄ ነው። አካታች ብለው የፓርቲያችን አንዱ መርህ አካታችነት ነው። ለየት የሚያደርገው ከሌሎች ፓርቲዎች ቀድሞም ከነበሩ አሁንም ካሉ ፓርቲዎች ለየት የሚያደርገው አካታች ነው። ኢንክሉሲቭ የአማራ ቋንቋ፣ የኦሮሞ ቋንቋ፣ የጉራጌው ቋንቋ፣ የካምባታው፣ የሀዲያው፣ የስልጤው፣ የሶዶ፣ የወላይታው፣ የሲዳማው ቋንቋ የሁሉም ጠቃሚ ነው። የማይጠቅም የለም። ነገር ግን እንዴት አድርገን የጋራ እናድርግ? መለያ ከምናደርግ የጋራ እናድርግ። የጋራ ብናደርገው እንጠቀምበታለን፣ እንከብርበታለን፣ እንበዛበታለን፣ እንዋደድበታለን። ይሄ ነው መርሁ። የተናቀ የተዋረደ የተከበረ የገዘፈ ባህል የለም፣ ወግ የለም፣ ሃይማኖት የለም፣ የተዋረደም የለም። ሁሉም የከበሩ፣ ሁሉም የገዘፉ፣ ሁሉም ከፍ ያሉ ናቸው። ማንነት አላቸው በየራሳቸው። ናሽናሊቲ ብለን ስንል እኮ ኮንሴፕቱ ምንድን ነው? ኔሽን አለ ማለት ነው። ሀገር መሆን የሚችል ኢንዲፔንደንት ሀገር መገንባት የሚችሉ ሙሉ የሆነ የራሳቸው የሆነ ቴሪቶሪ፣ የራሳቸው የሆነ ቋንቋ፣ የራሳቸው የሆነ ማህበረሰብ፣ የራሳቸው የሆነ ባህል፣ ወግ፣ እሴት ያላቸው ሀገር መሆን የሚችሉ ነገር ግን ቢኮዝ ኦፍ ናሽናል ኢንተረስት፣ ቢኮዝ ኦፍ ኢኮኖሚክ ኢንተረስት፣ ቢኮዝ ኦፍ ቤስት ፖለቲካል ኢንተረስት ስለተሻለ የፖለቲካ ኢንተረስት፣ ስለተሻለው የኢኮኖሚ ኢንተረስት፣ ስለተሻለው ማህበራዊ ኢንተረስት ማለትም የተሻለ ሀገር፣ የተሻለ ማህበራዊ ገጽታ፣ የተሻለ ፖለቲካ፣ የተሻለ የኢኮኖሚ ገጽታ ከመገንባት የተሻለ ፒስ ኤንድ ሴኩሪቲያቸውን የሚያስጠብቁበት ስቴብል ሆኖ የሚኖሩበትን ሁኔታ ለመፍጠር ማህበረሰቦች እነዚህ በራሳቸው ሀገር የሆኑ የሚችሉ ማህበረሰቦች አንድ ላይ መጥተው ኢትዮጵያ የምትባለዋን ሀገር ሰሩ። ስለዚህ ኢትዮጵያ የሁሉም ብሔር ብሔረሰቦች ናሽናሊቲ በየራሳቸው ሙሉ የሆነ ማንነት ያላቸው ህዝቦች፣ ሀገር ነች ማለት ነው ኢትዮጵያ። መጀመሪያ ይሄንን ነው ማሰብ ያለብን። እዚህ ጋር ነው እርግጠኛ መሆን ያለብን። አየህ፣ ያንን ማወቅ አለብን። ይህንን ኮንሴፕት መውሰድ ካልቻልን እንቸገራለን። አሁን በቅርብ ጊዜ እየተወራ ያለው ትግራይ ዲፋክቶ ስቴት የመፍጠር ምናምን ብሎ በፌስቡክ ይራገባል። ራይት ነው፣ እንደ መብት
መብት ነው። ነገር ግን ትግራይ ከሀገር የምትገለጠልበት ምክንያት ምንድን ነው? ለምንድነው ዲፋክቶ ስቴት የምትፈጥርበት ምክንያት? ያን ያክል ከኛ የምትለይበት ምክንያት አለ ወይ? እንዴት አድርገን ወደ ራሳችን እንድትመለስ እናድርግ? እንዴት እናግባባ? እንዴት አንድ ላይ ተመልሰን በፍቅር አብረን እንኑር? ያሉትን የዲሞክራሲ ችግሮች፣ የጉድ ገቨርናንስ ችግሮች፣ ያለመግባባቶችን እንዴት እናስተካክል የሚለው የሁላችንም የብሔር ብሔረሰቦች አስተዋጽኦ ነው፣ ኃላፊነት ነው። የመንግስት ብቻም አይደለም። ምክንያቱም አብረን ነው የምናምረው። ነገር ግን በመብት ደረጃ መብት ነው። ዩሲ ያ ማለት ነው እኔ በራሴ ሙሉ ነኝ ማለት ነው። አማራውም ሙሉ ነው፣ ኦሮሞውም ሙሉ ነው፣ ትግሬውም ሙሉ ነው፣ ከምባታውም፣ ሀዲያውም፣ ስልጤውም፣ ጉራጌውም ሁሉም ሙሉ ነው፣ ሲዳማው። ነገር ግን በራሳቸው ኢንተረስት የተሻለውን ነገር ከመምረጥ አንጻር ብለው አብረው የሚኖሩ ማህበረሰቦች የመሰረታት ሀገር ኢትዮጵያ ነች። እቺን እንግባባ። እቺን መግባባት ከቻልን ፈንክሽናል አድርገን ሁሉንም ነገር አማራ ጋር ያለውን ማስተሳሰብ፣ ኦሮሞ ጋር ያለውን ማስተሳሰብ፣ ሀዲያ ጋር ያለውን ማስተሳሰብ፣ ኮንሶ ጋር ያለውን ማስተሳሰብ፣ ስልጤ ጋር ያለውን ማስተሳሰብ፣ ሁሉም ማህበረሰቦች ጋር ያለው አስተሳሰብ፣ ኦርቶዶክስ ጋር፣ ፕሮቴስታንት ጋር፣ ሙስሊም ጋር፣ ካቶሊክ ጋር፣ ዋቄ ፈታ ጋር ያለውን አስተሳሰብ የጋራ አድርገን ሃርሞናይዝድ የሆነ ሜዳ ፈጥረን አብረን እንኖራለን፣ እንደምቃለን፣ የተሻለች ሀገር እንገነባለን። ይህንን መገንዘብ ይገባናል ማለት ነው። እና እንግዲህ ስቴት የሚለውን ነገር የፈጠርነው እንዴት ነው? በዚህ ጉዳይ ነው። ስቴት የሚለውን ነገር የፈጠርነው በዚህ ጉዳይ ነው። እንግዲህ የስቴት ዲፊኒሽን ከዚህ በዘለለ የስቴት ዲፊኒሽኑ መቼ ነው የመጣው? ከምን አንጻር ነው የመጣው? ምክንያታቸው ምንድን ነው የሚለውን ነገር ደግሞ በሌላ ጊዜ እናያለን። እሱም ሰፊ የሆነ ትንታኔ ስላለው ብዙ ምሁራኖች የጻፉት ነገር ስላለ ጊዜ ስለሚወስድ እዛ ውስጥ አልገባም። በጥቅሉ ግን ሀገር የምትባለው ኢትዮጵያ የምትባለውን የመሰረት ነው። በዚህ ከሆነ ተከባብረን ተፈቃቅረን የጋራ ሀገር መገንባት እንችላለን። እኔ ብቻ ከሚለው አስተሳሰብ ውስጥ እንወጣለን ማለት ነው። እና ሻሎም፣ አመሰግናለሁ። ሰብስክራይብ ማድረግ፣ ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ ማድረግ እንዳትረሱ። አለም ታደሰ ነኝ። ኢትዮጵያ ሀገራችን ከፍ ትላለች። ሰላም ሁኑ።